ዳግም መወለድ ማለት እኮ እንደኔ አይነት ራስ በራስ እኮ ጸጉር ያወጣል። ታጥት ራስ በራ ሆነ ጌታን የምትቀበል ከሆነ ራስ በራ እንደሆንክ ነው ጌታን የምትቀበል። ዳግም ስትወለድ ጸጉር አታበቅልም። ራሱ ሲባል ራሱ እስቲ መጀመሪያ ሙሽሮች ይቀመጣሉ፣ ቀጥሎ ሚዜዎች ይቀመጣሉ፣ ከዛ በኋላ ታዳሚው ይቀመጣል። ታዳሚ አትሁን፣ ይልቅ በወንጌሉ ተልኮ አደራ ውስጥ ግባና አሜን ኢየሱስን እያገነንክ ሚዜ ሆነ በክብር ትኖራለህ። አየህ እንትናችንን ስለወሰደው ገብቷል። አንተ በጌታ ፊት ኮን ማወራል ፓስተርዬ አሞኛል እንደዚህ ባለ እንዴት ሰው በዚህ ደንሳለን? አሁን ያንን እኮ አስተሳሰብ ነው ቸርች አምጥታ ተደስቻለሁ በጣም ተደስቻለሁ ስትለው ግራ ይገባዋል። ይሄ ነገር እንዴት ነው ክብሬን ጥዬ ማለት እኮ ኮት ጥሎ ሸሚዝ ጥሎ በእንትን በመንዘፍዘፍ እኮ አይደለም። ጠቅላላ እንትን ይጀምራል። አንተ ራስህ ልቀቅ። ምን ይጠቅማል? ዘሌ ቢባል ምን ይጠቅማል? ዳዊት ቢባል ምን ይጠቅማል? ምን መግቢያ መውጫ ነው የምታጣው። ምን እንትልጉም ጌታ ምስክሬ ወጪ ነው። እንደው ማንንም ባያውቅ በሰላም ሹልክ እያልክ ብት እያልክ በሰላም ያለችውን ምንም ምን ትርጉም አለ? አሁን እውነት እንነጋገር ይባል አሁን እዚህ ውስጥ አንድ የማይታወቅ ሰው የጌታን ስራ የሚሰራ በቃ በሰላም ወጥቶ እዛች ጋር ሽሮ ቤት ድብን አድርጎ በ15 ብር ቆንጆ ሽሮ እዚች ጋር ቃሪያዋ እዚች ጋር እንትን ያለችው ድብን አድርጎ በልቶ ሄዳ እኔ ብገባ ግን ሳልወድ በግድ ባለ 200 ብር ውስጥ ያስገባዋል ማለት ነው። ብራዘር ምንም ጥቅም የለውም። ታዋቂ መሆን ኑሮን ያስወድድብሃል። ምንም ይልቁንም አንተ ዝም ብለህ ኢየሱስ በአንተ ላይ በኃይል ይታይብ የሚሻለው እሱ ነው። መዛሙርቱ ዘርተውበት የመጣ ነገር አለ። ስለዚህ ምን ሰውየውን በትችል ጌታ ሆይ ደስ እንትን እኛም እኮ ሃይማኖት እኮ ሰውየው በትችል ጌታ ሆይ ሲያቆላምጠው ጌታ ቀልዳቅ በዚህ ጉዳይ ላይ ሲሪየስ ነው። ከዛስ በትችል ትላለህ ቻብላ ሲያኖ ማንታኒያስ ዝም የሳሰበው መጽሐፉ በትህትና ስለተጻፈ እኛም ስናነበው ራሱ በትችል ትላለህን አይደለም። እኔ በመንፈስ ረዳ ምክንያቱም ጌታ ኢየሱስ ራሱ አይታችሁ እንደሆነ ለምሳሌ የአባቴን ቤት ወንበዴ ዋሻ አደረጋችሁት ብሎ ገበታቸውን ገለበጠ ይላል አይደለም? እንትን ዋኖሶቻቸው ምናምን ለቀቀ አይደለም? ጌታ ዛጋ የሰውን ንብረት ምናምን የሚል ሐሳብ የለው። እንደውም እንደሱ ካደረገ በኋላ እንደኔ ትሁት ያለው ቻርኖሚኒያ ገበታ ገልብጦ እንደኔ እኛ ሀገር ሰው ትሁት የሚመስለው ሲሰብክ ራሱ እኔ ፈንጠር ወር ምናምን ስለምን አንዳንድ ሰው ትሁት የሚለው ጭራሽ ነው አካባቢ አይመጣው የሆነ አግሬሲቭ ሰው ነው የሚመስለው አረ ካልተጠጋይ በስተቀር ምን አይነት ሰው እንደሆነ ማንም አያውቅም። ከመድረክ ላይ ከሚያየኝ ነው ይሄ እንደው በቃ ዘንበየ ሰው የሚል ይኖራል። ለምን ሰው ፊት ነው ያል ጀርነኒና ሲያ እግዚአብሔር ግልብና። ስለዚህ ጌታ ኢየሱስ ክርስቶስ እንዴ በቃ እዛ ቦታ ላይ ልክ በቃ የኔ ወንድም ስለምን ብታምን ትለኛለህ? ስለምን ብትችል ትላለህ? አልሰማህምን? እንዲህ አይነት ፌክ የኛ አምላክ ጋር የለም። እንቅጩን ነው የሚናገረው። ብታምን ትላለህ፣ ብትችል ትላለህ። ባለው ጉልበት ባለው ተሰሚነት ባቃት ልክ እንደው ዝም ብላችሁ ሳሉት እንደ ዘመኗ ቤተክርስቲያን ብትስሉት ምንድነው ሐሳባቸው? እነዚህ ሰዎች ዮሐንስ ሰብስቦ ጠቅላላ እንያንዳ ወገኖቼ በቀደም እኔ ሳጠምቆ የነበረውን ታስታውሱታላችሁ? አንድ ዘለግ ያለ እንደውም እንኳን ሳጠምቆ ነው አንተ አጥምቀኝ ስለሱ ካላጠመከኝ ሲል እሱ የሚገርም ነው። ይሄው እዛ ጋር ሄዶ በእሳትና በመንፈስ እናጠምቃለን ዓለም አቀፍ ቤተክርስቲያን ብሎ ጀምሯል።
ወገኖቼ እንዳትሄዱ እሱ ጋር አለ ዮሐንስ አለ ነው ይደውላል እንትን ባክ መኪና ቆመብኝ በኔ ስለዚህ በህይወቴ ከገጠሙኝ ነገሮች ነው መኪና ቆሞብናል ግቢ ውስጥ ይኸው አለነሳለ ምናምን እስቲ ጸልይ ፈልገን ነው እግዚአብሔር ምስክሬ ነው እኔ በመኪና ይዘው ሄደው ግቢያቸው ውስጥ ከዛ ምንድነው እና መስኪን እንደምትሉት እንዳይመስላችሁ ይሄ በጣም ሲሪየስ በጌታ በማመልከው ጌታ ሲሪየስ ነው በቃ የኛ አስተሳሰባችን ስላልተፈወሰ እና በቃ ይሄ ነው እንደው ፓስተር ይሄ ነው ጸልዩ ምናምን ይሉ ነበሩና ኮፈን ከፍተው ከዛ መስኪን እኛ መስኪን አገልጋይ የአበሻ አገልጋይ መስኪኖች ታዛዥ ምን ችግር አለው እና 2-3 ሆነን ከሄድን ራሱ እጅን ትጭና ሞተሩ ላላላ አንድ ቀን አዝም ምንድነው የሚሉት አልኳቸው ተለቅ ያሉና አይ ይኸውልህ ስነ ስርዓት ነው መኪና ጋራዥ ይወሰዱ ዘይት አስቀይሩ ኤሌክትሪክ ምናምን ቼክ አስደርጉ እኔ ሞይንኮ መሰልኩት እንዴ ነው 26ኛ ዓመቴ ነው ኔክስት ይር አሁን ይሄን አመት ስጨርስ 26 ይሆነኛል በአገልግሎት ማለት አቃኔ እንዴት እንደሚጋበዝ ነው ያውቃለሁ ብዙዎቻችሁ እዚህ አትሰለማታውቁ ወይም ደግሞ ታውቃላችሁ የነበራችሁበት ቸርች አገልጋይ ሲጋብዘን ገና እሺ ዛሬ የሚያገለግለን ወንድም አለ ስሙን አልጠራም ምክንያቱም ጌታ እንዲጠራ እንጂ እሱ እንዲጠራ አይፈልግም ወረበለ ስም የሌለው ነው ደግሞ ዛሬ እና አገልጋይን አትመልከቱ አገልጋይ ሸምበቆ ነው ማስተላለፊያ ነው ቧንቧ ነው አሸንዳ ነው ምናም ብለው ጠቅላላ በቃ እንትን ቦምብ ተራ ያረጋቸዋል ቀጥቃጭ ተራ ያረጋቸዋል ታዲያ እዚህ ላይ እግዚአብሔር ያሳዩ አሸንዳነ ቧንቧነ ጎረንዳዮ ነው ተብለው ወጣ ምንድነው የምትሰራው በቃ ምን ጎረንዳዮ ወጥቶ እዚህ ላይ ጎረንዳዮ ወጥቶ ምን ይሰራል አሸንዳ እዚህ ላይ ምን ይሰራል አሸንዳ ውሃ ፌር እኮ አይደለም ማለት ራሴን ወገቤን አንገቴን አሞኛል የሚል ዘፈን አለ ሰው እንዴት በሱ ይደንሳል አይቆም ነገር በጌታ በፓስተርዬ በእውነት እኮ ነው አንተ እንዴት ነው ስታርግ በጌታ ነው ያደከውን ስል አልዘፈንክም ፓስተር ምንም አታ ኧረ በስመ አብ አንተ እኮ እኛ ያልሰማነው ጉድ እኮ የለም በጌታ አንቺም ዜሮ እኔም ዜሮ ሁላችንም ዜሮ በምን አንተ ሰው በዜሮ ይደንሳል በኢየሱስ ስም የተመታ አሜን ለሚያልፍ ነገር የሰራነውን ቤት ያልፋል እንደውም ጅሎች ነን እኮ እኛ ብንኖር እንደውም አገልግሎት ስላለን ያው ጌታ ቸርም ስለሆነ 100 ምንም እንኖራል ሆነስትሊ ግን የሰራ አሁን ይሄ ቤት 300 ዓመት አይኖርም ምን ይሆናል አይደለም በቃ ተከላ እዚህ ያለው ጠቅላላ ሌላ ትውልድ ምንም ያልሰራ ሲሚንቶ ያላቦካ መጥቶ እዚህ ላይ ካፈር ከተማ ታዲያ እንዴት ሰው እንዴት ይሄንን አያስብም እንዴ ታዲያ ቁሳቁስ እናወራለን እንዴ አረ የማልፈውን የዘላለሙን ሃሌሉያ ኢየሱስን አናወራም እንዴ ጌታ ለፈውስ ለታምራት የቱ ጋር ነው ተንበርክኮ ጮሆ የሚያቀየቱ ጋር ነው አስረዱኛ ምን ጎባጣውን ነው የአብርሃም ዘሩና እንደዚህ ፎሪስ ኳድራ ሆና መሄድ የለባትም እና ተነሽ በሰላም እንደው እግዚአብሔር የተመሰገነ ይሁን እዚህ ተደስቻለሁ በጣም ቀድሞ አፍሪካውን እየተሰመረ እንትን ያል አንተ በውስጥ ተደስቻለሁ እየተባለ እዚህ እየተዘለለ በውስጥ ታክሲ ያገኝ ሆኖ የምትል ከሆነ ይሄ በጣም የሚያሳዝን አዝማችና ቁጥር ራስ እየሰራ በውስጥ የምትዘምረው ነገር ዛሬ ተነቅሎ ይወጣል አሜን አው እንደው በጌታ አንወሻሽ ይሄ ሐሳብ አይመጣባችሁ ከዚህ በፊት 15 ሊትር በርምትሰጠው ላማችን ይሄው አንደኛው አሁን በቃ ምንም እንደው 6 ሊትር እንኳን መስጠት አቃታት ነው ለዚች ላም ፋጉሎና የተለያየ ነገር አንድ ላይ በማድረግ በየጧት ሁለት ባሊ መስጠት እንጂ
ላሚቷ ጡት እንደዚህ ይዞ አያችሁ። ስለ ኢየሱስና መድረካችን እንዴት ስለ ሰይጣን ይሰበክበታል። ስለ ሰይጣን 14 ነገሮችን ዛሬ እንማራለን። እንዴት ይባላል? እውነት ነውር እኮ ነው። እውነቴን እኮ ነው። ምንድነው 14 ነገር ስለ ሰይጣን የምንማረው? እንደው ባይ በጌታ እውነት ለመናገር ምንድነው ምንለው? 14 ነገር ምንድነው? ከዛ ደግሞ እሱም ብሶ ደግሞ የሚቀጥሉትን 6 ሳምንት የምንማረው ስለ አጋንንትና ስራዎቹ ደው ገብቷል። አንተ በጌታ ፊት ኮን ማወራል ፓስተርዬ አሞኛል እንደዚህ ባለ እንዴት ሰው በዚህ ደንሳለን? አሁን ያንን እኮ አስተሳሰብ ነው ቸርች አምጥታ ተደስቻለሁ በጣም ተደስቻለሁ ስትለው ግራ ይገባዋል። ይሄ ነገር እንዴት ነው ምን? ኧረ በኢየሱስ ስም የበሽታ የሆስፒታልና የጠቅላላ ሕክምና አሰራር እና አንዳንድ ሰው እኮ እየዘመረም እየዘፈነም የሚቀላቅለው እኮ ሙሉን አራግፎ ስለማይሄድ ነው። ሙሉን ካራገፍክ በቃ አይደል እንዴ ገብቷል። እቺ ምን ሚሞሪን በቃ እንዳለ ዘፈኑን ዲሌት አድርጋ እቺኛው ከዚች ዘፈን ከመዝሙር ጋር የተመሳሳይነት አላት። ምን አያሰል ሙሉን አራግፋ አሁን እኮ ስፒሪት ነው፣ የቋንቋ ጉዳይ አይደለም፣ የስፒሪት ጉዳይ ነው እንጂ አሁን ተማር ልጅ የሚለው ምን ችግር ምክር ነው እኮ ተማር ልጅ ያው ምን ምክር እኮ ነው። በኮመንትን ስታሰው ተማር ልጅ ወገን ዘመድ የለኝ አፍተለኝ ከደጀ ምን ውስጡ ግን የተለያየ ነገር አለ። ገብቷል። ግን ስታስበው ምክር ነው። ተማር ልጅ ደስ ማንንም አባት የሚለው ነው አይደለም። ግን ወገን ዘመድ የለኝ የሚለው ግን ፌር አይደለም። ሀብት የለኝ ፌር አይደለም። ስለዚህ ምክር ነው ያልክ የምትሰማው አይደለም አይደል? ምንም አይደለም የሚለው የሚያመጣብ ነገር አለ። ዳግም መወለድ ማለት እኮ እንደኔ አይነት ራስ በራስ እኮ ጸጉር ያወጣል። ታጥት ራስ በራ ሆነ ጌታን የምትቀበል ከሆነ ራስ በራ እንደሆንክ ነው ጌታን የምትቀበል። ዳግም ስትወለድ ጸጉር አታበቅልም።